ሰላም እንዴት ናችሁልኝ? ውዶችዬ ማሮችዬ እንዴት ናችሁ? ዛሬ ደግሞ አንድ ነገር ልላችሁ ነው የመጣሁት። ምን ተፈጠረ መሰላችሁ? 2 ዓመት ኮንትራቴን ጨረስኩና ቀጥ ያለሽ ወይ ብላ ጠየቀችኝ። ስትለኝ አዎ መስራት እፈልጋለሁ፣ ግን መስራት የምፈልገው ደሞዝ እንድትጨምሪልኝ እፈልጋለሁ አለችኝ። እንዴት አለችኝ። እንዴት እኔ ስፈልግ ነው እንጂ የምጨምርልሽ አንቺ ብለሽኝ አይደለም ማለት ነው። አንቺ ጨምረሽልኝ፣ አንቺ በፈቃደኝነት እኔ የምፈልገውን ያክል የምትጨምርልኝ ከሆነ እሺ ያስማማናል። ግን እኔ የምፈልገውን ያክል ነው ወይ የምጨምር ስላት አይደለም አለችኝ። ስለዛ እኔ ይሄን ያክል ደሞዝ እፈልጋለሁ፣ ይሄን ያክል ደሞዝ እንድትከፍልኝ እፈልጋለሁ፣ ያለበዛ ግን ካንስሌሽን ወረቀት ስጭኝ አልሰራም። ኖ በጣም ተከራከርን። ይሄን ያክል አልጨምርም፣ እናቴ ቤት ያሉ ሰራተኞች በዚህ ያክል ዋጋ ነው የሚከፈላቸው፣ ጓደኛ ቤት ያሉ ሰራተኞች እንደዚህ ነው የሚከፈላቸው፣ አንድ ቀን እንደዚህ ብለው አያውቁም ምናምን አሉ። እኔ አይመለከተኝም ስለሱ። እኔ ራሴን ወክዬ ነው እንጂ የማወራው፣ ድካሜን የማውቀው እኔ ነኝ፣ ልፋቴን የማውቀው እኔ ነኝ። ለኔ ደላላ መጥቶ አይደለም ደሞዝ ጨምሪላት የሚለኝ፣ እናቴ መጥታ አይደለም፣ ወንድሜ እህቴ ሌላ ሰው መጥቶ አይደለም ለሷ ደሞዝ ጨምሪላት የሚለው። ለራሴ የምሟገተው ለራሴ የምታግለው ራሴ ነኝ። ማንም ለኔ ሊቆም አይችልም። ስለዛ ማንኛውም ሰራተኛ ደሞዝ የማስጨመር 2 ዓመት ኮንትራቱ ከጨረሰ ደሞዝ ማስጨመር መብት አለው። ምክንያቱም በመጀመሪያ ተስማምተን ስንመጣ ምናልባት በ1000 ድርሃም ሊሆን ይችላል፣ በ800 ድርሃም ሊሆን ይችላል። ያ ግን እየለመድን ስራውን እያወቅን ስንሄድ በዛ ላይ መቆም የለብንም። አንዳንድ ሰራተኞች እውነት ነው 15 ዓመት 10 ዓመት እኔ ብዙ ማውቃቸው ልጆች አሉ ደሞዝ ሳያስጨምሩ በመጡበት ሂሳብ እየሰሩ የሚኖሩ ልጆች አውቃለሁ። ያ የራሳቸው ችግር ነው። እኔ ካልተስማማሽ ነው ያልኩት። የእውነት ነው የምላችሁ፣ እውነት እግዚአብሔርን እኔ ካልተስማማሽ ካንስሌሽን ወረቀት ስጭኝ፣ በቃ ደጅ እወጣለሁ ስላት የምታውቂው ሰው አለ እንዴ? ደነገጠች። እኔ እኮ ውሸቴን ነው፣ ግን በቃ ስለተጋባው ነው እንጂ ሰው ኖሮኝ አይደለም፣ የተማመንኩበት ነገር ኖሮኝ አይደለም። ግን ጉልበቴ ያሳዝኑኝ። ለምንድን ነው እንደዚህ እየለፋው እየደከምኩ የድካሜን ዋጋ የማላገኘው የሚለው ነገር እልህ አስይዞኝ ነው። ከዛ በኋላ በቃ ምናምን አለች። በጣም ተናደደች። ግን እኔ አይደለሁም አብረውኝ የሚሰሩ ሰራተኞች ደሞዝ ተጨምረላቸው በእኔ ምክንያት ማለት ነው። እና ውዶች የምልላችሁ ነው የፈለኩት፣ የሚገባችሁን ዋጋ እንዲከፈላችሁ እናንተ ተናገሩ። ሰዎች እንዲናገሩ ብናገራት እንዲትለኝ ይሆን ታባረረኝ ይሆን ወይ ይሆን የፈለገችውን ትበል። እኔ እውነት አይን ነው የምላችሁ። ደሞዝ ካስጨመርኩ በኋላ ለወር የሚያክል በጣም ነበረ ጨቀጨቅ የበዛብኝ። ምግቡ አይጣፍጥም ትላለች፣ ደሞዝ ከተጨመረልሽ በኋላ ተቀየርሽ ትላለች፣ ብዙ ነገር ብዙ። ግን እኔ ደስ የሚለኝ ነገር ግን ሀሳቤን አሳክቸዋለሁ። የተናገርኩትን ነገር ስላሳካውን እሷ የምትለኝን ነገር በዚህ ጋር ፈሰው ነበረ። እና እባካችሁን እንደው በሰው ቤት እንዴ አንሳ ድርሃም ለምን አትሆንም? ትጠቅማለች፣ ለካርድ ትሆናለች። ልጆች ያላችሁ ለልጆቻችሁ ልብስ መግዣ ይሆናል፣ የትምህርት ቤት ይከፍላል። እና ዝም ብላችሁ አትረገጡ ለብዙ ዓመት። ያቺን እኮ የምትጨመረው ገንዘብ ራሷ ብትቀመጥ ብዙ ነገር በህይወት ላይ አንድ ምዕራፍ አንድ እርምጃ ታስኬዳለች። እና እባካችሁን ይልላችሁን የፈለኩት በጣም